በኢቢኤስ ቴሌቪዥን ምግብና ውሃ መንገድ ላይ ሲሰጠው የታየውና ብዙዎችን ያናደደው ድርጊትን አስመልክቶ ስለ ደራሲ ሀብታሙ አለባቸው ታሪክ በአጭሩ ልናስቃኛችሁ ወደድን። ቆይታችሁ ከኛ ጋር ይሁን። እድሜው በአምሳዎቹ ክልል ውስጥ ይገኛል። የደስደስ ያለው ባለገብስማ ጸጉሩ ደራሲ ሀብታሙ አለባቸው ትልልቅ ሐሳብን የያዙ መጽሐፍትን በተከታታይ በማውጣት አንባቢያንን ከማስደመሙ በላይ ይዟቸው የሚመጣው ስራዎቹ ውበትና ጉልበት ብዙሃኑን ያንበረከከ ነው። አውሮራ በ2006፣ የቄሳር እንባ በ2007፣ የሱፍ አበባ በ2008 ላይ በተከታታይ መቅረባቸው የዚህ ማሳያ ነው። በአጻጻፍ ስልቱ አጥር ያሉ አረፍተ ነገሮችን ቀለል ባሉ ቃላት በመጠቀም ፍሰቱ ሳይዛነፍ የስሜት ከፍታን እየጨመረና እየቀነሰ አንባቢን ይዞ ከፍጻሜ የሚደርስ ልዩ ብቃት ያለው ደራሲ ነው። ሀብታሙ ይበልጡን በታሪካዊ ልቦለድ ስራዎቹ ቢታወቅም ለጥናትና ምርምር አጋዥ የሆኑ መነሻ ጽሑፎችንና የጥናት ስራዎችንም ያቀርባል። የሀብታሙ ስራዎች በሀገራችን ፖለቲካ ላይ በማተኮር እውነተኛ ታሪካዊ ሂደቶችን በልቦለድ መልክ የሚያሳዩ ናቸው። ደራሲ ሀብታሙ አለባቸው ልቡ ለስነ ጽሑፍ የተሸነፈ ነው። በዩኒቨርሲቲ ውስጥ መምህር ሆኖ ለተማሪዎች ለሚያካፍለው ዕውቀቱ የሚያደርገው ቅድመ ዝግጅት እንደተጠበቀ ሆኖ አማካሪ ለሚፈልጉትም አማካሪ ሆኖ እያገለገለ ከዚሁ ጎን ለጎን ለንባብና ለድርሰቱ የሚሰጠው ጊዜ መጣበብ እንደሚፈጠርበት ግልጽ ነው። ሆኖም ሀብታሙ ሁሉንም ውጥረት በማስተናገድ ተግዳሮቶችን በስኬት ተወጥቷቸዋል። በመምህርነቱ ረገድ ቀድሞ በባህር ዳር ዩኒቨርሲቲ ቀጥሎም በመቀሌ ዩኒቨርሲቲ የሲቪክስ እንዲሁም የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር በመሆን ሀገሩን አገልግሏል። ደራሲ ሀብታሙ አለባቸው የሀገራችን ፖለቲካ ሳይስበው አይቀርም። ከዚህ ጋር በተያያዘ አንድ ሰው እንዲህ ሲል ጽፏል። ሀብታሙ ፖለቲካ በቡና ሰዓት እንኳን አይነጠለውም። በመቀለ መምህር በነበረበት ወቅት ጋዲ ሐቂ ካምፓስ መግቢያ ፊት የምትገኘውና አዘውትሮ የማይጠፋባት ምድረገነት ለዚህ ምስክር ናት ሲል ጽፏል። መጽሐፎቹን ያነበቡና እርሱን በቅርበት የሚያውቁት እንደመሰከሩት ባዶ ፍቅር ብቻ ሳይሆን በጥልቅ ንባብ የዳበረና በፖለቲካዊ ትንተናም የደረጀ ዕውቀት ያለው መሆኑን ያነሳሉ። ሀብታሙ ከፖለቲካ ጋር ያለውን የፍቅር ትስስርና የመተንተን አቅም ለማወቅ 2008 ላይ ዩኒቨርሲቲውን ለቆ መውጣቱ ብቻ ብዙ ነገርን ያመላክታል። ሀብታሙ ጥልቅ አንባቢ ነው ሲባል ለሚያስተምራቸው ተማሪዎች ሲል ብቻ ሳይሆን ለራሱም ጭምር ነው። ብዙ ማገላበጥና ማጣቀስን ለሚሹ የጥናት ስራዎቹም ሲል ያነባል። በተለያዩ የዓለም ሀገራት በተለይም በደቡብ አፍሪካ፣ ጋና፣ አልጄሪያና የመሳሰሉት ዘንድ በመጋበዝም የጥናት ስራዎችን በማካፈል ራሱ ላይ ብዙ ሰርቷል። ከጥናታዊ ጽሑፎቹ ቀጥሎ በረጅም ልቦለድ ስራ አውሮራ የተሰኘውና በኤርትራና ኢትዮጵያ ግንኙነት ላይ ያተኮረው ታሪካዊ ልቦለድ የደራሲ ሀብታሙ አለባቸው የመጀመሪያ ስራው የሚባል ሲሆን ኤርትራ እንደ አንድ ሀገር ዕውቅና ለማግኘት የሄደችበትን ርቀት፣ ከድንበር ወዲህና ወዲያ ያሉ ሰዎች አኗኗር፣ በዋና ገጸ ባህሪዋ የቀይህ እንበባዋ ፍልየቲና ኢትዮጵያዊ ፍቅረኛዋ አስራደ ብሎም በርዕሰ ብሔርና በአባቷ መካከል ስላለው የአመለካከት ልዩነትና የአቋም መዋዠቅ እየተረከ የሚዘልቅ ከፍተኛ ተቀባይነትንም ያስገኘለት ድንቅ ስራው ነው። የቄሳር እንባ ሁለተኛው የልቦለድ መጽሐፉ ሲሆን መንግስቱ ኃይለማርያም ወደ ስልጣን ሳይመጡና ከመጡ በኋላ ቤተ መንግስታዊ ህይወታቸው ምን እንደሚመስል ጥቁሩ ቄሳር ሲል የተረከበት ነው። የመንግስቱ ቀኝ እጅ አባይነህ የመንግስቱን ውስጠ ሚስጥር እንዲገልጥ አድርጎ ስሎታል። በዚህ ስራው ላይ ብዙዎች አድናቆታቸውን የቸሩት ሲሆን ደረጀ ይመር የተባሉ ሰው በመጽሐፉ ጀርባ ስነ ጽሑፍንና ፖለቲካን ያጋባ ሲሉ አሞካሽተውታል። የኢሃፓ ታሪክ በብዙዎች አእምሮ ውስጥ ያለና እስካሁንም በህይወት ያሉ አባላት የነበሩ መኖራቸው ደግሞም እንዴት የሚሉ እንቆቅልሾች ያልተመለሱበት ከመሆኑ ጋር ተያይዞ ብዙዎችን ያነጋገረ ስራው ነው። የኢሃፓን የትግል ታሪክ በሚተርከው የሱፍ አበባ መጽሐፉ ዋና ገጸ ባህሪዎቹ ሰመረና ቢታንያ ሙሉ በሙሉ የፈጠራ ሰዎች ሲሆኑ ዘሩ ክህሸንና ሌሎች ግን በእውነት የኢሃፓ አባል የነበሩ መስራቾችንም ያካተተ ነበር።
በልብ ወለድ ውስጥ የመፍጠር መብት መሰረታዊ ሆኖ አውድን የመግለጽ አቅሙ ግን ከንባብም አልፎ በአይነ ህሊና እንዲሳል የማድረግ አቅሙ ሀብታሙን እንዲደነቅ ያስገድደዋል። በዚህ ስራው ላይ አንዳንድ ቦታና ጊዜን ለጥንቃቄ ለውጦ መግለጹን ሀብታሙ ይናገራል። የሱፍ አበባን ሲጽፍ እንደ ታሪክ ግብዓት የተጠቀመው ከያ ትውልድ የመጀመሪያው ቅጽ ነበር። መጽሐፉን በ1991 ዓመተ ምህረት ላይ ያነበበው ቢሆንም በቆይታ ብዛት የጠፉበትን ሁነቶች ለማስታወስ ዳግም አንብቦ ነበር ለመጻፍ የቻለው። የሱፍ አበባ በእጅጉ የተወደደ ስራው የመሆኑን ያህል አወዛጋቢ መሆኑ ግን አልቀረለትም። ሀብታሙ እነዚህ ብቻ አይደሉም ስራዎቹ፣ ታላቁ ተቃርኖና ህንፍሽፍሽም ጭምር እንጂ። በተለይ በአራተኛው መጽሐፉ የማይደፈሩ የሚመስሉ ሐሳቦችን አንስቶ ዛሬ እንደ ሀገር የተደረሰበትን ፖለቲካዊ ምስቅልቅል በጥልቅ ለመተንተን ጥሯል። ታላቁ ተቃርኖን ለመጻፍ ሲነሳ እንደ ዋቢ አድርጎ የተጠቀመው በእንግሊዝኛ ተጽፎ እዛው ዩኒቨርሲቲ ውስጥ ታትሞ የነበረው የጥናት ጽሑፉ እንደነበር ሀብታሙ ይገልጻል። ሀብታሙ የሀገራችንን ፖለቲካዊ ሁነት በሚዳስስ የጽሑፍ ዘርፍ መምጣቱ ያልተለመደ አይነት ቢሆንም እርሱ ግን ቀደምት ደራሲያን አርአያዎች ናቸው ብሎ ይገልጻል። ለማመን በሚከብድ መልኩ ትልልቅ ስራዎችን እንዴት በፍጥነት ይዞ መቅረብ እንደቻለ ሲገልጽም ለአንዱ ድርሰቱ ያግዘው ዘንድ የሚያደርገው የንባብ ዝግጅት ለሌላኛው ታሪክ መነሻ የሆነ ጻፈው ስለሚያሰኘኝ ነው ፈጥኖ ሊደርስ የቻለው ብሏል። የሱፍ አበባን እንደ ምሳሌ ሲጠቅስም በመጀመሪያ ሐሳቡ የተጸነሰው ከልጅነቱ ጀምሮ ነበር። የቄሳርን እንባ አዘጋጅቶ ሲጨርስ ግን የሱፍ አበባን ጽፎ ለማቅረብ ተገፋፋ። በዚህ አጋጣሚ አሳታሚው መሐመድ ሰልማን አጋዥ መጽሐፍትን በማቅረብ ፈጥኖ ወደ ሥራ እንዲገባ ምክንያት እንደሆነው ሳይገልጽ አላለፈም። ድንቁ ደራሲ ሀብታሙ አለባቸው በቀጣይስ ምን አይነት ሥራን ይዞልን ይቀርብ ይሆን? ጽሑፉ ካልታተመውና ፖስት ካልተደረገው የእዝራ እጅጉ ከተወዳጅ ሚዲያ መዝገብ የተወሰደ ነው። እናመሰግናለን እዝራ። ይህ በእንዲህ እንዳለ ታዲያ ከሰሞኑ በኢቢኤስ ቴሌቪዥን የምሳቃ ሲቀበል የታየው ደራሲ አለባቸው ድርጊቱ በኢቢኤስ የሚዲያ ተቋም ላይ ትችትን አስከትሏል። ይህን ተከትሎም ወዳጆቹና የቅርብ ሰዎች በዚህ አጋጣሚ ዕውቁን ደራሲ እንደግፍ በማለት የባንክ አድራሻውንና ስልክ ቁጥሩን በሶሻል ሚዲያ ይፋ አድርገዋል። እናንተም የበኩላችሁን እንድታደርጉ በዚሁ አጋጣሚ ለመጠቆም እንወዳለን።